ማውጣትም ማውራትም የማትፈልጉባቸው ታይሞች ይኖራሉ እነዛ ነገሮች ኢቭን ተረርቶኝ ሰፖርት ያደረገኝ ሰው ቢኖር እሱ ነው እኔ እዚህ ጋር የማየው የሩታን ቅንነት እና ሩታ ያደረገች ያለችው በዚህ ሰዓት በዚህ ጊዜ አብሯት ያለው ይሳቅ ነው ሁላችንም እንደምናውቀው ማለት ነው ስለዚህ ይሳቅን በመትችለው አቅም ባላት ነገር መርዳት ፈልጋለች እና የዩቲዩብ ቻናል ከፈተችለት ግን እኔ ጋር የሚታየኝ እንደ ሐሳብ የሚታየኝ አሁን ኮሜንት ላይ ምንም ነገር እንድትሉኝ አልፈልግም ግን ሁሉም የማዳም ቅመሞች መሸቀያ ይሁኑ ነው ለምን መሰላችሁ እንደዚህ ያልኳችሁ ያለውት ሁሉም እየመጣ ዩቲዩብ ይከፍታል ዛሬ መጣ ትላንት ሲመጣ ይሳቅ ዩቲዩብ እንደሚከፍት የታወቀ ነው ነገ ላይ ቡሪካ ዩቲዩብ እንደሚለቅ እወቁ እና ሁሉም መሸቀያ ይሁን ነው ለምን ዞር ብራችሁ ራሳችሁን አታይም ቅመሞች ለምሳሌ የተንቢ ከሳውዲ ነው የወጣችው ልጅ ቶፊቅ ለወንዶች ምሳሌ ይሆናል ለምሳሌ ልጅ ቶፊቅ እኔን ያስጀመረኝ ዩቲዩብ ልጅ ቶፊቅ ነው የተንቢ ደግሞ ሁሉንም የብታጅራ ልጆች ያስጀመረችው እሷ ናት ለምን እናንተ አረብ ሀገር ሆናችሁ ምን ያዛችሁ ማለቴ እስኪ ያዛችሁን ነገር ኮሜንት ላይ ያስቀምጡልኝ ማለቴ ምን አይነት ነገር እንደያዛችሁ ወደ ዛሬው ቪዲዮ ስንገባ ግን የሩታን ቅንነት ነው እኔ ማውራት የምፈልገው ባላት ነገር መርዳት ፈልጋለች ሶ እዚህ ጋር ለይሳቅ ዩቲዩብ ቻናል ከፍታለታለች እየተሰጠሰው አለ አይደለ ሁላችሁ መልካም ሰው ስሙ ሲነሳ በሳቱ ይገኛል እንዳላውጣው ነው እንደዚህ የነገርና ሰርፕራይዝ አላቸው ያው ነገ ከነገ ወዲያ ጊዜ ስለዚህ ነገ ከነገ ወዲያ ደግሞ ሌላ ድራማ ይፈጠራል ይሳቅና ሩታ እንግዲህ አብሮ ይሆናሉ ወደሚለው ነገር እንመጣለን ወይ ደግሞ ሌላ ድራማ ሊፈጠር ይችላል እስኪ እንገምት እንሰማለን አንፈርድም ግን ኮሜንት ላይ እንገምታለን እድሜ ይስጠንና በሰላም ያቆየንና ያው ምን ነግራችሁ ይሆናል ሰላም የተወደዳችሁና የተከበራችሁ ዩቲዩብ ቻናል ቤተሰቦች እንደምናላችሁልኝ እንደምናችሁልኝ ሁሉ ጊዜ እንደምንማማረው አረበኛ እናንተ ታስተምሩኛላችሁ እኔ ማራለሁ የምትመልሱልኝ ኮሜንት ላይ ነው ሰዎች ይነግሩኛል ዛሬ ደግሞ የነገረችኝ ያ አክስቴ ልጅ አለች ሙስሊም ናት እና ሹክራን ማለት ምን ማለት ነው የዛሬ ጥያቄ አረበኛ እየተለማመድኩ ነው አዲስ ለሆናችሁ ሰዎች ኮሜንት ላይ ጻፉልኝ እና ወደ ዛሬ ቪዲዮ እንገባለን ሰላም ውድና የተከበራችሁ የይሳቅ ፋሚሊዎች እንዴት ናችሁ እኔ ዛሬ ለይሳቅ ልዩ ቀን ነው ምክንያቱም ይሳቅ የዩቲዩብ ቻናል ከፍቷል በርግዶለታል እስኪ ምን እንደሚፈጠር በዛሬው ቪዲዮ ምን ነው በጣም ደህና ነኝ እግዚአብሔር ይመስገን እንግዲህ ዛሬ በአዲስ ቤት ተገኝቻለሁ የሆነ ሰው ሰርፕራይዝ ላደርገው ማለት ነው በርግጥ ያው ስሙን ተናግሬያለሁ ይሶን ሰርፕራይዝ ላደርገው ነው እንግዲህ ዛሬ ለመጀመሪያ ጊዜ ብቻዬን አንድ ሰው ሰርፕራይዝ ላደርግ ነው እንዲሁም ቻናል ልከፍት ነው ማለት ይከፍቻለሁ ማለት ነው እና በጣም ደስተኛ እንደሚሆን አልጠራጠርም እቺ ልጅ ላይ እኮ ምንም አይነት ክፋት ያያየን አይደለም ሶ እባካችሁ የይሳቅንም ዩቲዩብ ቻናል ሰብስክራይብ ያረጋችሁት የኛንም ቻናል ሰብስክራይብ ያረጋችሁት ሰብስክራይብ ሳታረጉ ከሆነ ያያያችሁ ያላችሁት ፈጣሪ ያያችኋል ሰብስክራይብ ያረጋችሁ ይሄን ቪዲዮ ደግሞ ላይክ አጠርም ስለዚህ ጉዳይ ምንም የነገርኩት ነገር የለም ያው እንዳየውት ከሆነ በጣም ብዙ ወዳጆችን አፍርቷል በጣም ብዙ የሚወዱ ሰዎች አሉ እና ለምን እንደዚህ የሚወዱት ሰዎችማ ከተገኙ ወይም ካሉ ለምን ቻናል ከፍቼለት ከነሱ ጋራ ኮኔክት ያደርግም እሱ እሺ ስለዚህ አሁን ይሳቅ መጥቶ ምን እንደሚል አብረን እናያለን ማለት ነው ግን ምንድነው እንሰማለን አንፈርድም ነው ዛሬ ምክንያቱም ይዞ እንግዲህ ደስተኛ እንደሚሆን አልጠራጠርም እንዴት ነው ግን ማች የሚያደርግልን እንዴት ነው እንዴላ አለልኝ አሎ እግዚአብሔር ልክ ነው ትላላችሁ አስተቃቀፋቸው ነገ ይሄ ፍሬንድሺፕ ወደ ሪሌሽንሺፕ አይቀየርም ነው መስብሻል ቴንክ ዩ ምንድነው ከሐሳቡ እና ምድር ይባለው ጠፋብኝ በቃ ሐሳቡ የተነሳ ነው ያማረብኝ ይገባኛል ማለት ሁሌ ባገኘሽኝ ቁጥር ቆንጆ ሆነ እና ጥሩ ለብሰህና ስትይ ተጨነኩኝ እኮ እንዴ አራት ተጨነቅና ደስ ያለ ለብሰና አንተ ያው ሁሉም ስለሚያምርብህ ተጀመረ
ዛሬ እንደዚህ አሯሩጠሽኝ የጠራሽኝ ለምንድን ነው ማለቴ በደንብ ነው ጓጓሁት በደንብ ጥሩ ለብሰ መምጣት አለብህ በቃ ቤት አትመለስም በዚህ የሆነበት ወሽዳለ ምንድነው የሆነበት እንሄድና በደንብ ፈሽ ቤት አትመለስም ቤተሰቦች በዚህ አጋጣሚ የሆነ ጊዜ ላይ እየተፈጠሩ የነበሩ ድራማዎች ታውቃላችሁ ምንድነው አብራችሁ ኳላችሁ አብራችሁ ካመሻችሁ ይገባል ከዛስ ምንድነው ይባላው ፋሽብርቅ ዝንጥ ምናምን እንላለን ምንም አይደለም ብቻ እስቲ ለመጀመሪያ ጊዜ ሰላም እንዴት ናችሁ ፋሚሊዎች ብለህ አውራ እንዴት ናችሁ ምናምን በላቸው በደንብ ለነሱ አይ እኮ አልችልበትም እንደዚህ እናንተ እንደምትሉት ከዛሬ በኋላ ግዴታ ስለሆነ ጀምር መግቢያሽን ሁሌ ከዚህ በኋላ ያንቺን እኔ መግቢያ ልጀምረው ነው እስቲ ቆይ ጀምረውና በኋላ እናበስራለን ሰላም ጤና ይስጥልኝ ውድ የሩታ ቤተሰቦች እንዴት ናችሁ ደህና ናችሁ ስላገኘኋችሁ ደስ ብሎኛል የመጀመሪያ ቀኔ ነው እንዲ ብቻዬን ከማይክ ጋር ማውራት ያው አይናፋር ነኝ ምን ያህል ወዳጆች እንዳሏት አላቅም እና የእውነት ምድር ላይ በሰው መወደድን የመሰለ ነገር የለም የእውነት ነው የምላችሁና ግራ ገብቶኛል ምን አርጋ ነው እኔ እንደው በዚህ ደረጃ ምን አርጋ ነው ራሱ አላልኩኝም ተረዳሽኝ ሐሳቤን የሆነ ነገርሽን አይቼ ደስ ብለሽኛል ምናምን ግን በዚህ ደረጃ ይሄን ያህል ላንቺ ታግለው ምናምን ልጅ በዚህ ሰዓት አሁን ባለንበት ሰዓት ማለት ነው አብዛኞቻችን ለመጠላላት ቅርብ ነን ለመጠላላት ለመጥላት ለመጥፎ ነገር ለክፉነት ምናምን ቅርብ ነን ወዲያው ሰው ጥሩ ነገር ሲሰራ ጥሩ ላይ ሲሆን ምናምን ለመውደድ በጣም ይቸገራል የኛ ማህበረሰብ ብዙ ጊዜ እና በዚህ ሰዓት ይሄንን ማየቴ ገርሞኛል ማለት በዚህ ደረጃ ይሄ ሁሉም ሩታዬ በሰላም ያቆየንና ያው ምን ነገራችሁ ይሆናል ብለን እንገምታለን አንድ ላይ እስቲ እንወዳችኋለን ባይ ዘ ዌይ እሺ አውቀሽ ነው ባክሽ እውነት አይ ናው ሰርፕራይዝ ቻል ከፍቼላለሁ አትቀልጂ አልቀለድኩም yes እየቀለድሽ ነው የምሬ ነው አውቀሽ ነው ባክሽ እውነት የምሬ ነው ከምሬ ነው ባንተ በቃ ሁሉም ነገር ተጨርሶ ይሄ ቪዲዮ ላይ አንተ ቻናል ላይ ፖስት የሚደረገው ዋው በጣም ይቅርታ ቅድም የሩታ ፋሚሊዎች እንዴት ናችሁ ነው ያልኩት የኔ ፋሚሊዎች ልበላ ይስተካከል ጤና ይስጥልኝ ውዱ የይሳቅ ያዕቆብ ቤተሰቦች ምናምን ብዬ ልጅ ደስተኛ ስለሆንክ አባቴ እኛም ደስ ብሎናል ዩቲዩብ ላይ ስለሆነ ያው እንግዲህ አዲስ እንግዳ ቤት ስትሆኑ ትንሽ አንገት ተሽኮረመማላችሁ አዎ ለዛ ነው እና ደግሞ ምንድነው ዩቲዩብ አጠቃቀም ብዙም ጎበዝ አይደለሁኝም ምናምን ያው ከጎኔ ከሆነች መቼም ኧረ እሷ ከጎኔ ሆነች ማለት ያው እናንተም ከጎኔ አላችሁ ማለት ስለሆነ ማለት ነው ሶ ኮላቦሬሽን ስለሆነ ችግር የለም አመሰግናለሁ በጭራሽ ጥርጥር አይግባ በነገራችን ላይ በጣም በውስጥ መስመር ማለት ነው የአንቺ ቤተሰቦች ዩቲዩብ ክፈት እያሉ ጭቅጭቅ እያደረጉኝ ነበር ግን ጫና አንቺ ላይ እንዳይደርስ ነበር ወደ አንቺ አላስተላለፍኩትም